የቀለር አይደለም አንተ የምርህን ነው እንዴ? አሳፍረኝ። ባጠራኝስ? ካሜራውን አጥፋው በቃ አልፈልግም። ሃሎ ፋሚሊ እንዴት ናችሁ? ዛሬ በሌላ በዩቲዩብ ቪዲዮ መተናል። አፕሪል 1 ነው። ከመሬት ተነስታችሁ እስኪ ዝም ብላችሁ ጓደኞቻችሁን አናዳችሁ ታውቃላችሁ? በዛሬ ቪዲዮ አንድ ጓደኛችን አለች ጠርቻታለሁ። ዋና በጣም ከምነግራችሁ በላይ በጣም በቃ ዋና በጣም ነው የምትወደው። ዋና ቦታ እንሄዳለን ምናምን ነገር ብያት ይሁን ከተማው ሉክ ዘንቦ ምናምን ነገር ገና ነው በቃ ያባራው ምናምን ነገር በዝናብ በብርድ ዋና ቦታ ለሚር ጉጉቷ በቃ እየመጣች ነው። ግን ደግሞ ለእናንተም ሰርፕራይዝ ነው የት እንደምወስዳት መወስዳት ቦታ እዛው ራሷን እንዳታጠፋ ኃላፊነቱን በጋራ ወስደን ላይክ ማድረግ እኩል እንጀምራለን። ቪዲዮ እስኪያልቅ ድረስ ተከታተሉ። ጠርቻታለሁ። አሁንም እደውልላትና ያለችበት ቦታ ሄደን ዋና ቦታው ምን እንደሚመስልና ምን አይነት ዋና ቦታ እንደሆነ አሳያችኋለሁ ማለት ነው። ሰብስክራይብ ማድረግ እንዳደርሱ። ቀጥታ ወደ ስልክ እየደወልኩላት ነው። ስማ ዋና በጣም ነው የምትወደው። እስኪ እንግዲህ ሄሎ ወይ መሄድ አልፈለግሽም እንዴ? የቱ ጋር ነው ያለኸው? በቃ ታዩ ዝናብ ሊዘንብ ነው። ሌላ ቀን ታኛለሽ። ችግር የለውም እኮ ዝናብ እየዘነበ ታኛለሽ እንዴ? ምን ችግር ያለው? ያው እኮ ውሃ ነው። ውሃ ነው። እሺ ዋና ልብስ የለሽማ ታዲያ? እገዛለሁ፣ እዛው እገዛለሁ። ችግር የለውም። እሺ ምን እንደልማ አግኝቼ እንዲያመልጠኝ እኮ ቤት ነሽ አይደል? አሁን እመጣለሁ። በቃ ወጥቻለሁ። እየመሸ እኮ ነው። ሌላ ቀን ነው። ወጥቻለሁ። የበረድ አይሰማም። እሺ ያውና ስንት ደቂቃ ልስጥሽ? የቱ ጋር ነው ያለው አንተ? እኔ በቃ ያውና እዚህ የትኛው ሆቴል ነው የምትዋኝው? የት ነው የምትፈልጊው? እያየሁት እኮ ነው። ኧረ ጭራሽ ሰሚ በቃ 5 ደቂቃ ሰጥሻለሁ። የት ነው መዋኘት የምትፈልጊው ሆቴል? ኃይሌ አይሻልም? ኃይሌ እዛ ትንሽ ውሃው ቀዝቀዝ አይልም? የሌዊ ወር ደግሞ እሺ ይቻላል። እንዳይበርድሽ ነው ላንቺ ብዬ ነው። በቃ እንደውም ሌዊ ስለሚቀርብ ወደ ሌዊ እመጣለሁ። በቃ እሺ ያው እኔ በቃ እንትኑ ጋር ወደ ሌዊ መታጠፊያው ጋር ከቆየሽ ትቺ ነው የምሄደው። በቃ እሺ ቶሎ ብለሽ ነይ። እንካ ዝጋ። ቤተሰብ እንግዲህ እየመጣች ነው። ተምጣና እስኪ የት እንደሚሄድ እናንተ ራሱ መገመት አለባችሁ። በጣም ነው ዋና የምትወደው ከምነግራችሁ በላይ። የዋና ልብስ የለኝም ገዛለሁ ብላለች። እንግዲህ መታ ተዋኛለች። እንደ ልቧ የምትዋኝበት ቦታ ነው። በቃ እንደ ልቧ ሄዳ ማጨረስበት ቦታ ነው። እስኪ 5 ደቂቃ ምናምን ነገር እንሰጣታለን። ከዛ ከቆየች ይቀራል። ግን ያው እርግጠኛ ነኝ በ5 ደቂቃ ውስጥ ትመጣለች። ከዛም በኋላ ወደ ዋና ቦታ አንድ ላይ እንሄዳለን ማለት ነው። በቃ አሁን እሷን ነው የምንጠብቃት። አይቻታለሁ። ከታች የመጣች ነው። ባላየ ነው የምወራው። የደወልኩላት ነው። ከታች የመጣች ነው። በቃ ዝም ብለን እናስጨዋታለን። በቃ ሂጃለሁ። ይቅር ምን ማለት ነው? ሲጀመር እኮ ደርሻለሁ እኮ። የቱ ጋር ነሽ? እያየሁህ ነው ነው እኔ አላየሁሽም። እያየሁህ ነው። እግዚአብሔር ከታች ናት። ቤተሰብ በቃ ቻው። ካየሽኝ ካለበለዚያ ሂጃለሁ። አይደለም ወደዛ እኮ ቢሆን ይቀርባል። ወዴቱ ጋር ነሽ? የቱ ጋር ነሽ? ይኸው ፊት ለፊት አልታየም? አንተ ረጅም አይደለም እንዴ? ነው ፊት ለፊት የቱ ጋር ነው? ወደዚህ ፊት ለፊት እኔ ምን አፍንጫ ቀጥታ የሚያይበት ቦታ ማለት ነው። ኦኬ የሆነ የቆመ እንትን ነው የሚታየኝ። ምንድነው ከሰል? ኦኬ አንቺ ነሽ እንዴ? ነይ እስኪ የተራመደች ነው የመጣች ነው። ምንድነው ሁላ ሳምንት ተሰብቂ
መታለች ፋይናሊ መታለች። ዮሐና ፍቅር ምንድነው ስንት ነገር ወደዛ ነው ቅድም ነበርኩ እንደው እዚህ ጋር ምንድነው የመጣ ነው ልብስ እገዛለሁ አላለሽም? እዚህ ጋር ኮሌክት እንትን አለ ሰው ነበር እኮ እዛው አሪፍ ቤት ነበር እኮ። እሺ ልብስ እዚህ ጋር ዮሐና ልብስ ግዢና መጀመሪያ ፎቶ አንሳኝ በእናትህ። ፎቶ ምን ያደርጋል? እንትን በይ ሰዓት የለም ይቅር ነው። ሌላ ቀን ራሱ ቀድማ ከገባች ትገልኝ። ምን ይሰራሽ ነበር? ወጥለሽ ነው የወጣሽው? እሺ ይሄን ያህል ምንድነው? መች ለመጨረሻ ጊዜ ያዋኘሽው? ምን አገባሽ? እኔ እኮ ይቅር የግድ ቪዲዮ ላይ መናገር አለብኝ። ታውቂ የለ እንዴ? እሺ በደንብ ይዩሽ። እንግዲህ በጆሮዬ ነገረችኝ ወጥ ከምሰራበት ጥላኔ መጣችው። አሁን ግን በቃ ዋና እየዋኘች ምናምን ነገር ማታ ግን አሪፍ ቤት ነው። ልብስ እኮ እንትን ነው ምን አውቃለሁ። ምንድነው እንትኑ ምን አይነት ልብስ ነው? ጨርቃ ነው እንትን ቤት አይቻለሁ። ትገቢያለሽ የሆነ እንዲህ ጨርቅ ነው እንዲህ እኮ ራቁትሽን ነሽ እንዴ? የምሬን በምድር የሚዋኘው እኛ በእንትን ነው የዋና ፓንት አለ በቃ እሱ እናደርጋለን አለቀ። እሺ እንግዲህ ይሄን ያህል ደስተኛ ካደረገሽ በሳምንት ቃል ገባልሽ ነው እየሰሙ ማለት ነው። ቆያ ይስሙ ችግር የለም ማለልኝ መጀመሪያ ይኸው በሳምንት ማለት ነው 4 ቀን ወይ 3 ቀን ይዤሽ እመጣለሁ። አሁን በሳምንት 4 ቀን ይዤሽ እመጣለሁ። እግዚአብሔር አዋቂ ነው። አጪ ይሄን ያለ ዋና ልትወጂበት የቻልሽው ምክንያት ምንድን ነው? ይኸውልህ ውሃ ውስጥ ገባ እኔነቴን እረሳለሁ። ኧረ ተይ አሁንም ስገባ ነው ብልክ እረሳለሁ። እሺ ቤተሰብ ይሄን ያክል የዋና ፍቅር ያለው የምታውቁት ሰው ካለ እየመጣ መዋኘት ይችላል። ከቃል ጋር መቶ መዋኘት ይችላል። እሺ ማምር ፎቶ ታነሳለሽ እንትን ነው እኔ አልዋኝም እንዴ? ተዋኛለሁ እኮ ከዛን ግን ስልኩን ተቀበልና እኮሽ ምንድነው ቪዲዮ ነው ፎቶ ነው የምፈልገው? ቪዲዮ ሁለቱንም ነው የምፈልገው። እሺ ኢንስታግራም አለሽ? አለኝ። ፖስት አድርጌልሻ ቃልዬ መለሎ ኢንስታግራማን በሷ ቤት ዘቃውን እያስተዋወቀች ነው። ቃልዬ መለሎ እቺ ባይዜ ኧረ ምን አታሳብሪ እንትን ካሜራው ነው ይሆና። እሺ ማን ነው ረጅም? እሺ ማን ነው ረጅም? ተመልከቱ እና ተመልከቺ ይዛ ከፍታ ላይ ነው የቆመው መሬት ላይ ነው አይደለም። እሺ ቆይ ነይ ማን ነው ረጅም? ነይ ይሄ ቁመት ማን ነው ረጅም? እውነት ይሄ ነገር ሚስጥሩ ሲገለጥ ማን ረጅም እንደሆነ ይሄውና ምንድነው ይሄው እግራችንም ይሄው እኩል ይሄው እኛም እኩል። እሺ ቆይ እንትን አልጠይቂያለሽ ሆነ እንትን ካለ እኮ ምናልባት ካለ ከዛን እናንተ ነው ያለው። እሺ ሙታንቶ ይሄና ሌላ ልክ የለም ከዚህ ውጪ የለም። ጠይቂ ካለ እሺ ምን አገባኝ። ሰዓቱ የመሸ ነው 40 ደቂቃ ምናምን ለመዋኘት እንትን ብለሽ እንደው 40 ደቂቃ እኮ የመሸ ነው አይመለከተኝም። ማለት ቤትኩም ሄዳለብኝ እሺ ምን አገባኝ። ኋላ ተደወለ ምናምን ብለሽ ከወጣሽ ነው የለበትም። ሳይለንት አቺ ለሆነ ያክል ሌላ ነገር ለሌላ ነገር መስዋዕትነት ምን ትከፍያለሽ? ምን ፈልግልኝ ነው ውሸት ቤት ለምንድን ነው ጥላሽ? እኔ ፎቶውን ልክላችኋለሁ። ያኔ የኔና አንተ መጨረሻ አይ የኔና አንተ መጨረሻ አሳ ዋና ነው ያማረሽ። ኧረ በስመ አብ በቃ ይኸውና አለ ተወኛ አይደል እንዴ? እኔ መጨረሻ ነው ብለሽ እዚህ አካባቢ ካለ ጠይቂ። እንዴ እንደለበሽ መዋኘታችን
እሺ ዋና የምርሽ ነው? ዋና ማሳት እኔ እኮ ሲጀመር 40 ደቂቃ ያልኩ ወደዚህ ለምን እኮ እንድትዋኚ ነው። የሚገርም ቦታ ሳይሻለሁ። እሺ እንትን ነው አዲስ የተከፈተ ቦታ ነው። አዲስ የተከፈተ ቦታ ነው ማሳይሽ። ምን እኮ ለዋና ዋና እኮ አዲስ ምርጥ ለዛውም ምርጥ ቦታ ሳይሻል በቃ አንቺ እኔ ራሱ ቦታው ሊጠፋብኝ ነው። እሺ ልብሱ የት አለ? እሺ ቆይ አንዴ ለነሱም ነግራቸው ሚስጥር አለ። ፋሚሊ እንግዲህ ይኸውና አምጥቻታለሁ። ሐይቅ እንደሆነ አላወቀችም። ያው ሐይቅ ውስጥ ገብተሽ ዋኚ ነው የምላት። እንዲህ ብዬ እንደምነግራት አላውቅም። ይዋት ከፊት ለፊት አካሄዷል። በቃ ከእንግዲህ እንደዚህ ነው እንትን የምላት። ጀስት በቃ ተራመጂ ይደርስ ነው እኮ ይደርስ ነው ተራመጂ። ቤተሰቦች ምን ብዬ ነው እዚህ እንትን የምላት። እሺ እሺ በቃ እንትን ልሽ ነው። ቦታ ያምራል፣ በጣም ነው የሚያምረው። አይደብርም። ሰሚ በቃ እንትኑ ጋር እኮ የደረስን ነው ደርሰሻል። እኔ ምን አውቃለሁ? ራስሽ እኮ ነሽ ያልሽው። ነይ የምን ጫማ ለሆነውስ ችግር የለውም። እሺ ችግር የለውም። እሺ ነይ ነይ። እሺ በቃ እንዴ ተመልከሽ ዞረሽ የሀገሬ ተፈጥሮ ይገርማል። ያምራል። የሀገሬ ተፈጥሮ ያምራል። እሺ አሁን እንሂድ። እግዚአብሔርን ይቀርብ አይደል? አሁን እንሂድ ዮኒ፣ ሰዓት እየሄደ ነው። በዛ ላይ ልብሱ ራሱ እዚህ አካባቢ የለም። አይ ቲንክ የማልኩ አካባቢ ምንድን ነው የምትምለው? ምንም ብር የለኝም። ያው እዛም ዋና ነው ይሄ ዋና ገብተሻል። ቀለናት እንደያስከው እየቀለድኩ አይደለም። አንተ የምሬን ነው እንዴ? የምሬን ነው። እግዚአብሔር እስቲ በደንብ እንዲያርገው ዮኒ አትቀልዳ። እግዚአብሔር ዮኒ አትቀልድ። በቃ ዋኚ ምን በይ ወጥ ነበር ራስሽ የወጣሽው ቤትሽ ተመልሰሽ ወጣት ቀጥያት ዮኒ እግዚአብሔርን በል እስቲ። የምርህን ነው? ታሳፍራለህ ግን። እሺ ታሳፍራለህ። ባጠራኝስ ማትረባ ገብተሽ ሆኒ አጣቅም። እሺ ሲጀመር ግባ አንተ ራስህ። በሳምንት 3 ግባና እና ግባ አንተ ራስህ። አንተ ነው መዋኘት ያለብህ። በሳምንት 3 የመጣሽ ዋኚ። የምሬ ነው። በኔ ማንም አይከለክልሽም፣ ማንም አይጠይቅሽም። የመጣሽ ዋኚ። ቻው እኔ ልሄድ ነው። እዚህ ውስጥ እኔ አትቀልድ። እኔ እንደዚህ አይነት ቀልድ አይመቸኝም። ተፈጥሮ ነው። እኔ መች ተፈጥሮን አላደነኩም። ተፈጥሮን አደነኩ፣ ግን ዋና ነው ብለህ ያመጣኸኝ ዋና ነው የምፈልገው። ገብቶሃል? እኔ እሺ አሁን ልቤ ይመታ ነው፣ እየደነገጠ ነው። አርሰናል የተሸነፈ ቀን ራሱ እንደዚህ ልቤ አልመታም። ዮኒ አትቀልድ። እዚህ ውስጥ ነው ዋኝ እያልከኝ ያለው? አያምርም?
ሂድ ካሜራውን አጥፋው በቃ አልፈልግም ባሌን ፈልገዋለሁ እዚህ እንደው ሰምተኛለህ ሂድ ባሌን ፈልገዋለሁ እሱ ይወስደኛል ችጋራም ማሬ ነው ባልሽ አንተና ምን መምጣቴ ሂድ አንተ እዲ ምንድነው እኮ ኒዳ በቃ ከዚህ በኋላ እንደደወለልኝ አላውቅም አታውቅም ኧረ በእናትሽ በቃ ሌላ ቀን የምሪ ነው ሌላ ቀን መተሽ ታውኛለሽ ዛሬ ደብሮሽ ልብስ ስላልገዛሽ ነው ልብስ ስላልተገዛ ነው አንቺን ያላቅሽም እዚህ ውስጥ አይደል ስትዋኛ ያደግሽው እኮ እሺ አሁን አትናደጂ እንደዚህ ስትናደጂ አያምርብሽ እሺ በቃ አልቅሽና እንትን ታውኛለሽ በቃ ተነሽ ኒዳ ማንክ አታውቀኝም በቃ እኮ ኒዳ ተነሽ የምርሽ ነው ምንድነው ስራ ተደሽ መጣሽው በጣም ነው የምትሰሪው በቃ አለቀ ስራ ላይ አይደል ሂድም ደግሞ አንተ ስራው ፋሚሊ አልሰማም ብላለች ተናዳለች ቁጭ እንዳለች ነው ያለችው በቃ መታችሁ ዋና ቦታ ወሰዷት ወይ አዝናኗት እኔ እዚሁ ጥያዝ ነው የምሄደው የዛሬው የዩቲዩብ ቪዲዮአችን ይሄን ይመስል ነበር በቃ አንድን ሰው ማስደሰት ትችላላችሁ አንድን ሰው ለማስደሰት ብዙም አትጨነቁ በቃ ለአንድን ሰው ደስታ መስጠት እንችላለን የሚል ተጨባጭ ትምህርት ይኖረዋል ብዬ አስባለሁ የዛሬው ቪዲዮ በቃ ደስተኛ ናት ስታሳዝን ያለቀሰች ነው ስለኝ እና ደስታ በለቅሶም እንደሚገለጽ የተማራችሁበት ቪዲዮ ይመስለኛል በቃ መልካም ቀን አሎ አሰማም ተናዳለች ቻው አስተያየቱ አዲስ እንደሚያስፈራ አታውቁም በሌላ ቪዲዮ እስክንገናኝ ድረስ ውስጥ እንዳገባ ቼክ እያረጋችኋት በሌላ ቪዲዮ እንገናኛለን በቃ ውስጥ እንዳገባ እኔ ከርቀት ሆኜ ልከታተላት